የፋኖ መሳፍንት ልጅ ተሰውቷል። በጣም እናዝናለን። በጣም ያምራል። መልኩም ቆንጆ ነው። ጀግና ነው። የጎንደር አማራ ነው። መራራ ነው። በጣም መራራ አማራ ነበር። ገለውታል፣ አስወግደውታል። ስለዚህ የተሰዋው በአማራ ፋኖ አደረጃጀት ውስጥ የገቡ የሌላ ዘር፣ የሌላ ብሔር፣ የሌላ ጎሳ የሆኑ ሰዎች ናቸው ያስወገዱት። አሁን አብይ ገደለው ምናምን ማለት አይቻልም። በራሱ በፋኖ አማራ ውስጥ አደረጃጀት ውስጥ የገቡ አማራ ጀግኖችን የሚበሉ የሚያዳክሙ ናቸው። ለምሳሌ አኪላ ወይም ደግሞ ኤልያስ ነኝ የሚል የዋና አማራ መሪ ነኝ የሚል የተባለ ትግሬ የመሳፍንት ልጅ እንዲወገድ ጥሪ አስተላልፏል። ለ2 ወር ሙሉ ተበቀሉት፣ ደም መልሱ ሲል ነበር። ይህንን ቪዲዮ ካላችሁ ማሰማት ይቻላል። ቪዲዮ አለሽ? ማሰማት ይችላል። አሰሚ። ኦኬ እሺ፣ ዌይት 1 ሰከንድ። ከድተውታል። እሳቸው ሊቆሙ ነበር። ኦኬ፣ ከዛ ዝተውበታል። ትጠፋለህ፣ በእኛ የሚዲያ ምናምን ድምፅ አለን እናጠፋለን ያሉት። እኔ ኳስ ጋሽ መሳፍንትን ለመክሰስ እኮ የውባንተ ደም እኮ እየጮኸ ነው ዛሬ ድረስ። እንዴ የውባንተ ደም እየጮኸ ነው። የጋሽ መሳፍንት ልጅ እኮ የሞተው ደቡብ ጎንደር አይደል እንዴ? የጋሽ መሳፍንት ልጅ እኮ ደቡብ ጎንደር እየኖረ ነበር። ደም መልሰዋል እንዴ? የውባንተ ልጆች መመለስ እኮ ይችላሉ ይችላሉ። ቅርብ ናቸው። ይሄ መርዝ ኤርትራዊ ነው። ይሄ ሻቢያ ነው። ይሄ ሻቢያ መርዝ ነው። እንግዲህ ይሄ ሰው የሚላችሁ አንደኛ መሳፍንት ማለት አማራ ነው። ትልቅ አማራ፣ የመጀመሪያ ፋኖ መስራች። አንድ ጠብቂ ሞጣ ቀራን የሚባል ደንቆሮን ብሎክ ላድርገው። ኦኬ ተመልከቱ። ዋና አማራዎች የሚባሉ እንግዲህ ትግሬዎች ናቸው ብዬ ሳጋልጥ እምቢ ብላችኋል። አያችሁ? ዩሲ ጋይስ፣ ይሄ ሰው የሚላችሁ እንግዲህ ጋሽ መሳፍንት የታወቁ የአማራ ፋኖ ናቸው። አሁን ደክሟቸው ይቀመጡ አይቀመጡ፣ ይዋጉ አይዋጉ ሌላ ጉዳይ። ቴዎድሮስ ማለት ናቸው። ልጃቸው ሌላኛው ዳግማዊ ቴዎድሮስ፣ ልጆቻቸውን ለ30 ዓመት በላይ ያዋጉ ናቸው። በተለይ በዚህ 10 ዓመት ውስጥ በ75 ዓመታቸው መትረጌስ የሚያገላብጡ ስናይፐር አይጠቀሙም። ምክንያቱም ስናይፐር ለፈሪዎች ለኦሮሞች የተገዛ ነው፣ ለትግሬዎች የተገዛ ነው። አማራን በምንሽት ስለሚታቸው አልሞ ስለማይስት